ስለዚህ በርናባስ፣ ጳውሎስ፣ ጢሞቴዎስ፣ ስልዋኖስ ከ12ቱ ሌላ 4 ሐዋርያት አገኘን ማለት ነው። ምን እናርጋቸው እነዚህ ሰዎች? የጌታ የእግዚአብሔር ልጅ ኢየሱስ ክርስቶስ በማመንና በማወቅ ወደሚገኝ አንድነት መተናል ወይ? ፍጹም ሰው ወደ መሆን እስከ ክርስቶስ ኢየሱስ ፍጹም ሙላት ድረስ ደርሰን ተሞልተናል ወይ? ለክርስቶስ ኢየሱስ ሕንጻ ፍጹማን ሆነናል ወይ? የክርስቶስ ኢየሱስ አካል የሆነችው ቤተ ክርስቲያን እግዚአብሔር አብ ባየላት የክብር ልክ መጠን እየተጓዘች ነው ወይ? አይደለም ከሆነ መልሳችን 5ቱን ጸጋ ስጦታዎች እንቀበል። ምን አለ ጌታ ኢየሱስ? እኔን ከተቀበሉኝ የላከኝን ይቀበላሉ፣ እናንተን ከተቀበሏችሁ እኔን ይቀበላሉ። አያችሁ፣ አሁን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ካረገ በኋላ ይሄ ጸጋ ስጦታ ሰጠ ለሰዎች። እነዚህን ሰዎች አንቀበልም ካለ፣ ሐዋርያት ነቢያት የሉም ካለ፣ ሰጪውን እየገፋን ያለ ነው። መንፈስ ቅዱስን እየገፋን ያለ ነው። የባሰ የሐሰት አስተማሪ የለም እንዴ? የሐሰት ፓስተር የለም እንዴ? የሐሰት ወንጌል ሰባኪ የለም እንዴ? አለኩ። ሁለቱ ላይ ለምን ብቻ ፎከስ እናደርጋለን? ከጀርባው ሌላ የመንፈስ አሰራር እንዳለ በደንብ እናውቅ። እግዚአብሔርን አልሰማም የሚል ትውልድ እየመጣ ነው። አያችሁ፣ ነቢያት የእግዚአብሔርን ድምፅ የሚያመጡ ናቸው። እስከ ዮሐንስ ድረስ ብቻ ነው ነቢይ ያለው ብለው ደግሞ የሚያወርሉ ለምን መጽሐፍ ቅዱስን እንደማን ያላል። ሐዋርያት ሥራ ላይ አጋቦስ የሚባል ነቢይ አለ። 2 ጊዜ ትንቢት ተናግሯል። ሁለቱም ሆኗል። አንደኛ በኢየሩሳሌም ስለሚመጣው ረሃብ ተናገረ አስቀድሞ። ከዛ ገንዘብ አሰባሰቡ፣ መጀመሪያ ተዘጋጁ። ጳውሎስም እንደሚሞት ተናገረ። ሞተ። የሚሞትበትን እጁን ታስሮ እንደሚወሰድ ኤቭሪቲንግ። ፊልጶስ ደግሞ 4 ደናግል ትንቢት የሚናገሩ ልጆች ነበሩት ይላል። ነቢያት ናቸው። ፕሮፌሳይድ ትንቢት ተናግረው ነበረ። ሌላስ ይሁዳና ሲላስ እዛው ሐዋርያት ሥራ ላይ ወንድሞችን ያጽናኑ ነበረ። በምን? በትንቢት ይላችሁ ሐዋርያት ሥራ ምዕራፍ 11 ቁጥር 27 እንደዚህ ይላል። በዚያም ወራት ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ። ከእነርሱም አጋቦስ የሚሉት አንድ ሰው ተነስቶ ይላል። ነቢያት ፕሉራል አለ ብዙ። ከእነሱም መሃል አንዱ ማን ነው? አጋቦስ። በኢየሩሳሌም ረሃብ እንደሚነሳ እንደገና ደግሞ ጳውሎስም እጁን ታስሮ ወደ ሞቱ እንደሚወሰድ ወደ ኢየሩሳሌም ከመሄዱ ፊት ማለት ነው ተናገረ። ሆነ ይሄ ነገር። ከዛ ደግሞ ራፋኤል ቁጥር 9 ሐዋርያት ሥራ። ለእርሱም ትንቢት የሚናገሩ 4 ደናግል ሴቶች ነበሩ። ለፊልጶስ
አያሌ ቀንም ተቀምጠን ሳለ ነቢይ የነበረ አጋቡስ የሚሉት አንድ ሰው ከይሁዳ ወረደ። ወደ እኛ መጣና የጳውሎስን መታጠቂያ ወስዶ የገዛ እጁንና እግሩን አንስቶ እንዲሁም መንፈስ ቅዱስ መታጠቂያ ያለው ሰው በአይሁድ በኢየሩሳሌም እንደዚህ ያስሩታል፣ በአሕዛብም ብቻ አሳልፎ ይሰጡታል ብሎ አለ። አሁን መንፈስ ቅዱስ ተናገራቸው። ኢየሱስ ክርስቶስ ምን አለ ማለት ኢየሱስ ክርስቶስ ወደ አባቴ እሄዳለሁ የመንፈስ ቅዱስንም ተስፋ ተቀብዬ ከአብ አፈስላችኋለሁ አላቸው። ያ መንፈስ ቅዱስ በሐዋርያት ሥራ ምዕራፍ 2 ላይ በወረደ ጊዜ ጴጥሮስ እንደዚህ አለ። እግዚአብሔር ይላል በመጨረሻው ቀን እንዲህ ይላል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ ያፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ጎበዞቻችሁም ራእይ ያያሉ፣ ሽማግሌዎቹም ሕልም ያልማሉ። ደግሞ በዚያች ወራት በወንዶችና በሴቶች ባሪያዎቼ ላይ ከመንፈሴ ያፈሳል፣ ትንቢትም ይናገራሉ። ድንቆችም በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ። ደግሞም እሳትና የጢስ ጭጋግም ይሆናል። ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ። ጌታን ስም የሚጠራ ሁሉ ይድናል። አንዱ የመንፈስ ቅዱስ መውረድ መገለጫው ምንድን ነው? ራእይ፣ ትንቢት፣ ህልሞች። እግዚአብሔር አሁንም ይናገራል። ለዛ ነው መንፈስ ቅዱስ ኢየሱስ ሲናገር በእናንተ ላይ በመጣ ጊዜ አለ የነገርኳችሁን ያሳስባችኋል፣ ወደ እውነት ሁሉ ይመራችኋል። ከዛስ ምን አለ? ስለሚመጣው ያስተምራችኋል፣ ስለ ሁሉም ያስተምራችኋል፣ ስለሚመጣውም ይነግራችኋል። ለአጋቦስ እንዳደረገው ማለት ነው። ስለሚመጣው ነገር መንፈስ ቅዱስ ተናገረ። አሁን ነቢያትና ሐዋርያትን አንቀበልም ስንል ልንም ነው። አይናችንን ጨፍነን አናይም። ነገ የሚሆነውን ነገር የሚናገር ሰው አይቶ የሚያስደንቅ የሚያሳስብ ያስፈልጋል እኮ። መጽሐፍ ቅዱስ ብቻ ቃሉን ብቻ ስለያዘን የተሰጠበትን ዓላማ እኛ አውጥተን በራሳችን በጥበባችን ማለት ነው አያስፈልግም ብለን ስንዘጋ መንፈስ ቅዱስን እየገፋን እንደሆነ አንዘንጋ። ትንቢት መናገርን አብልጣችሁ ፈልጉ ይላል ጳውሎስ 2 ጊዜ። የቆሮንቶስ 14 አያችሁ፣ 2 ጊዜ ነው በብርቱ ፈልጉ አብልጣችሁ። ለምን? ለማህበሩ መታነጽ ነውና፣ ለማነጽ፣ ለመምከር፣ ለመገሰጽ ትንቢት ተሰጥቷል። ትንቢት የለም የምትሉ ሰዎች መታነጽ አያስፈልገንም፣ መመከር አያስፈልገንም፣ መገሰጽ አያስፈልገንም። ሰጪውን እየገፋን ነው፣ መንፈስ ቅዱስን እየገፋን ነው። የትኛውን አምላክ እንደምናገለግል አላውቅም። ስጦታውን እየገፋን እኛንን እንደ መስመር የምናወጣለን። ከዛ ደግሞ መልሰን አናቅርብ፣ ክብር ይገለጣል። የለም ፍጹም ሙላት የሚመጣው ከጌታ የሚመጣውን እያንዳንዱን ነገር ስንቀበል፣ የተሰጡንን ሰዎች ስንቀበል። ሐዋርያት ሥራ 15:32 እንደዚህ ይላል። ይሁዳና ሲላስም ደግሞ ነቢያት ነበሩና ወንድሞችን በብዙ ቃል መክረው አጸኗቸው። ከላም ይላል እነርሱም ተሰናብተው ወደ አንጾኪያ ወረዱ። ሕዝቡንም ሰብስበው ደብዳቤውን ሰጧቸው። ባነበቡት ጊዜ ከምክሩ የተነሳ ደስ አላቸው። ይሁዳና ሲላስም ደግሞ ነቢያት ነበሩና ወንድሞችን በብዙ ቃል መክረው አጸኗቸው። አንዳንድ ነገሮች መጽናት ያልቻሉት መብረክረክ ያበዛው ጸጋ ስጦታን በትክክል ስለማንቀበል። የመጠቀሙ ጉዳይ እኮ በትክክል የመጠቀሙ ጉዳይ የሚመጣው እኮ ከመቀበል በኋላ ማረም ይሻላል ወይስ የለም ማለት ይሻላል? ይሄ ነው ችግሩ። አጠቃላይ አውጡት አያስፈልግም የሚል ቃል የለም፣ አናገኝም። የቱን ግን አጸኗቸው። አያሌ ቀንም ተቀመጡ። ከተቀመጡ በኋላ ከወንድሞች በሰላም ተሰናብተው ወደ ሐዋርያት ሄዱ። ሲላስ ግን በዚያ ይኖር ዘንድ ፈቀደ። ጳውሎስና በርናባስም ከሌሎች ከብዙ ሰዎች ጋር ደግሞ የጌታን ቃል እያስተማሩ አያችሁ። እዛ ጋር ምን አረጉ?
ነቢያት ናቸው፣ አጽናኗቸው። እነ ጳውሎስ ደግሞ አስተማሩ። የማይጠቅም ብልት የለም። በእኔ የሚሰራውን ሌላ ሰው አይሰራም፣ በሌላ ሰው የሚሰራውን እኔ አልሰራም። ምን አለ አንድ ነው። ምን አለ እንደተጻፈ ብንቀበለው። ምዕራፍ 13 ሐዋርያት ሥራ ቁጥር 1 እንደዚህ ይላል። በአንጾኪያም ባለችው ቤተ ክርስቲያን ነቢያትና መምህራን ነበሩ። ምናምን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኒጌር የተባለው ስምዖን፣ የቀሬናው ሉኪዮስ፣ የአራተኛ ክፍል ገዥ የሄሮድስ ባለሟል ምናሄ፣ ሳውልም ነበሩ። እነዚህም ጌታ ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስና ሳውልን ለጠራኋቸው ሥራ ለዩልኝ አለ። በዚያን ጊዜም ከጦሙ ከጸለዩም እጃቸውንም ከጫኑ በኋላ አሰናበቷቸው። ምን እናድርግ? ምን ማድረግ ይቻላል? ሌላው የመጨረሻው ሀሳብ ማነሳው ለክፍል 1 ማለት ነው። ክፍል 2 ደግሞ ከሐዋርያት በኋላ የተነሱ የእምነት አባቶች ምን አሉ? ስለዚህ ስለ ሐዋርያት፣ ስለ ነቢያት ምን አሉ? በእውነት ድንቅ ተአምራት፣ ትንቢት፣ የሐዋርያትም ጸጋ ይገለጥ ነበረ ወይስ ደግሞ አብቅቷል ብለው ነበር የሚያስተምሩት? ይሄስ አብቅቷል የሚል አስተምህሮ፣ ይሄ ሴሽኒዝም የሚባለው አስተምህሮ በእውነት የእምነት አባቶች ያስተምሩት ነበረ? እሱም ነገር እናያለን። ለዛሬ አንደኛ ቆሮንጦስ ከ12 እስከ 14 ላይ ደንብ ብናይ ዝርዝር ነው ማለት በስርዓት ይደረግ ብሎ ስርዓት ሲያወጣ እናያለን። ጳውሎስ ለአበቃ አገልግሎት ዘመኑ አብቅቷል ለተባለ በእኛ አስተሳሰብ አገልግሎት ለምንድን ነው ጳውሎስ ይህን ዝርዝር የሆነ ስነ ስርዓት የሚሰጠው? ለማይቀጥል ነገር ለምን ስነ ስርዓት ይሰጣል? ለምን መተዳደሪያ ይሰጣል? ይህን ካረጋችሁ ይህን አርጉ፣ ከዚህ በኋላ ይህን አርጉ እያለ 12 እስከ 14 በዝርዝር የሚያወራው ስለ ትንቢት ጸጋ ያወራል፣ ስለ ሐዋርያነት ያወራል፣ ስለ ማስተማር ያወራል፣ ስለ ልሳን ያወራል። መንፈስን አታጥፉ ነው የሚለው። ትንቢትን አትናቁ፣ ግን መንፈስን መርምሩና አጠቃላይ ጣሉ የሚል የተለያዩ ነገሮች ናቸው። አስወግዱ እኮ መርምሩ ነው ያለው። ከዛስ መልካም ነው።